አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የተወደዳችሁ ውድ የኔ ፋሚሊዎች እንዴት ውላችኋል? እኔ ያለሁ አልሐምዱሊላሂ ረቢል ዓለሚን ከኔ ጋር ሁሉ ሰላም ሁሉ አማን ነው። ውድ ፋሚሊዎቼ እንዴት ናችሁ? ውደኝ ነው ያለሁ አልሐምዱሊላህ። ስራ እንዴት ይዟችኋል? ዩቲዩብስ እንዴት ይዟችኋል? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። አብሽሩ በርቱልኝ የኔ ውድ ፋሚሊዎች ማለት ነው። ከጎን የሆናችሁ ለምታበረታቱኝም እጅግ በጣም አመሰግናለሁኝ። ላይክ ሼር ሰብስክራይብ እያደረጋችሁ አሁንም እንዲህ የምታበረታቱ ተስፋ ላይ ማለት ነው። ዛሬ የመጣሁት ነጭ ሽንኩርት ለልጥ ነው ማለት ነው። እና ነጭ ሽንኩርት ሙያ ሆኖ ነው ወይ ስለ ነጭ ሽንኩርት ያመጣሽልን እንዲያትሉኝ ማለት ነው። ማፊ ግርግር ኦኬ። እና ነጭ ሽንኩርት እንዴት አያችሁት? የሚያምር ነጭ ሽንኩርት የምር እኔ ሳየው ራሱ በጣም ነው ያስጎመዤ ማለት ነው። ነጭ ሽንኩርቱ ግን እንደ ሀገራችን ጣዕም የለውም የዚህ ሀገር በነገራችን ላይ ማለት ነው። ግን እኔ ነጭ ሽንኩርት በጣም ነው የሚመቸኝ ማለት ነው። ምግብ ራሱ ምግብ ሰራ ያለ ነጭ ሽንኩርት አይሆንልኝም። እና ነጭ ሽንኩርት በጣም እጠቀማለሁ እኔ በተለይ ከሰራ ምግብ ማለት ነው። እነሱን ይወዳሉ ማሻአላህ። እና ዛሬ ይሄን ነጭ ሽንኩርት ልጬ ፍሬዘር ላስቀምጥ ነው ማለት ነው። ምክንያቱም ሁልጊዜ ምግብ በሰራን ቁጥር ነጭ ሽንኩርት አንዳንድ ፍሬ ወይ ሁለት ፍሬ እየላጥን ምግብ በሰራን ቁጥር ጥሩ አይደለም። ምክንያቱም ሽታው ራሱ በጣም ነው የሚዘገንነው ማለት ነው። የላጣችሁ ቀን ቤቱም ይሸታል፣ እናንተም ትሸታላችሁ። እንደዚህ ላጥ አድርገን ግን ታስቀመጥን ምግብ በሰራን ሰዓት ፍሬዘር ሲሆን ደግሞ ሽታው ራሱ ይቀንሳል ማለት ነው። እና አሁን እነዚህን ይሄንን ፈልፍሌ ልልጥ ነው ማለት ነው። ልጭ አዘጋጅቼ ፍሬዘር አስቀምጣለሁኝ። በነገራችን ላይ ይሄን ለራሳችን እልጣለሁ። ይሄን የሚያክል ደግሞ ለሴትዮ የልጅ ራሱ እልጣለሁ ገና ማለት ነው። ምክንያቱም ለጭሊ ብላለኝ ማለት ነው። ሰምታችኋል። እና እስኪ አበረታቱ ውድ ፋሚሊዎች፣ ሰው ባለው ሰው በቻለው ይባላል ማለት ነው። እና ቪዲዮዬን እስኪ እውልኝ እስከ መጨረሻው፣ ባይጠቅማችሁም ቢጠቅማችሁም ማለት ነው። እና እስኪ አበረታቱ። ከጎኔ ለነበራችሁ ደግሞ ውድ ጓደኞቼ፣ ውድ ፋሚሊዎቼ ከልብ አመሰግናለሁኝ። እዚህ ደረጃ ስለደረስኩኝ ስለምታበረታቱኝ አሁንም ደስተኛ ነኝ። ኢንሻአላህ ደግሞ ተስፋ አለኝ እንደማድግ በጣም ተስፋ አለኝ ማለት ነው። ምክንያቱም የሚወጣ እንጀራ ከምጣዱ ያስታውቃል ይባላል እና በዚሁ ባለሁበት ጊዜ ዩቲዩብን በመስራት በጀመርኩበት ጊዜ ውስጥ በጣም ደስተኛ ነኝ። ብዙ ጓደኞች አፍርቼበታለሁ። ብዙ እህቶች፣ ብዙ ወንድሞች ስላፈራሁበት ደስተኛ ነኝ። ኢንሻአላህ ደግሞ ሁላችንም አብረን የምንጠቀም ሁላችንም አንድ ላይ የምንደሰት አላህ ያድርገን። እና አሁን ይሄን ፈልፍሌ ልጬ አዘጋጅቼ ስጨርስ ኢንሻአላህ አሳያችኋለሁ ማለት ነው። እናንተም በማዲያምም ክሽና ሆናችሁ በቤታችሁ ሆናችሁ ነጭ ሽንኩርትን እንደዚህ ላጥ እያደረጋችሁ አዘጋጃችሁ ብታስቀምጡት በጣም አሪፍ ነው። ምክንያቱም ጊዜም ይቆጥባል። ምግብ በየሰራችሁ ሰዓት ከምትልጡ ላጥ እያደረጋችሁ ብታስቀምጡት ማለት ነው። ፈይታውም የሚያስቀምጣሉ። የኔ ሰዎች ግን እንዲፈጭ አይፈልጉም። ተልጦ ብቻ እንዲቀመጥ ነው ማለት ነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ ፋሚሊዎቼ አበረታቱ በቅንነት ማለት ነው። ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ አበረታቱኝ። አብረን እንስራ። በተለይ ቅመሞች፣ የማዳም ቅመሞች አብረን እንስራ፣ አብረን እንቀየር። የምር ዩቲዩብን ጠንክረን ብንሰራበት ብዙ ውስቶች፣ ብዙ ወንድሞች አድርገውበታል እና እኛም ኢንሻአላህ እናድጋለን። ተስፋ አንቆርጥም ማለት ነው። ተስፋ እንዲያትቆርጡ ኢንሻአላህ እናድጋለን። ተማዳም ክሽና እንወጣለን እና አብሽሩ፣ አበረታቱኝ። ከጎኔ ሆናችሁ አብረን እንስራ የሚወድ ፋሚሊዎች ማለት ነው። እና አሁንችን እንደዚህ ፈልፍሌ ከጨረስኩ በኋላ ወደ መላጡ ገባለሁ ማለት ነው። ይሄው ውድ ቤተሰቦች እንደዚህ አድርጌ ጨርሻለሁ። ፈልፍሌ ማለት ነው። ፈልፍሌ ይባላል በሀገራችን አይደል? እያንዳንዷን ለያይቻታለሁ። ከዛ አሁን ይሄንን ደግሞ በደንብ አድርጌ እልጥና አዘጋጃለሁ ማለት ነው። በነገራችን ላይ ቀላል አይደለም ማዘጋጀቱ ማለት ነው። በተለይ ተፈይቶ ቢቀመጥ እንደኔ አሪፍ ነበረ። እነሱ ተፈይቶ ስለማይፈልጉ እንጂ እነሱ ደግሞ ካልጦ መቀመጡን ነው የሚፈልጉት። አሁን ይሄንን ልጬ አስቀምጣለሁ ማለት ነው።
እና እስከ መጨረሻው ተከታተሉ። ሰብስክራይብ ያደረጋችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። አብረን እንስራ ውድ ፋሚሊዎቼ። በነገራችን ላይ የሆነ ቪዲዮ ስንለቅ ማለት ነው ለሁላችንም ጠቃሚ የሆነ ነገር ስለ ቪዲዮ አስተያየት ኮሜንት ብትጥፉ በቃ ጥሩም ሆነ ስለ ጥሩነቱ መጥፎም ሆነ ስለ መጥፎነቱ አስተያየት ብትጠፉ እጅግ በጣም ተመራጭ ነው። ምክንያቱም የሆነ ልብ ቅርጥ ኢሞጂ ላክ አድርጋችሁ ሰምትወጡ ማለት ነው ያ አሁን ምንም ትርጉም የለውም። ግን ስለ አሁን ምሳሌ እኔ ስለ ነጭ ሽንኩርት ሰራሁ። ስለ ነጭ ሽንኩርቱ አስተያየት ስለ ስራው ቀላል ወይስ ከባድ ነው እንደዛ አስተያየት ብትጥፉ መጥፎም ይሁን ጥሩም ይሁን ኮሜንት አስተያየት እቀበላለሁ ማለት ነው። ለሁላችንም ምክር የሚሆን ማለት ነው። እና ሰው በቻለው ስለሆነ የሚሰራው በተለይ እኛ ማዲያም ክሽና ያለን ልጆች ያገኘነውን ቪዲዮ እየሰራን ብንለቅ ለእኛ ተጠቃሚ እንሆናለን ማለት ነው። ሁላችንም እንገዳደፍ፣ አብረን እንስራ፣ አብረን እንቀየር በማለት ነው። አሁን ይሄንን ልጨስ ጨርስ ደግሞ አሳያችኋለሁኝ። ውድ ፋሚሊዎች ተከታተሉኝ ማለት ነው። እሺ ቤተሰብ ይሄው በዚህ መልኩ ነጭ ሽንኩርቴን ልጬ ጨርሻለሁኝ ማለት ነው። በጣም የሚያምረው ማለት ነው። አያችሁት? ከምር በጣም የሚገርም ነጭ ሽንኩርት ነው። በተለይ አዲሱ ነው ማለት ነው። አሁን በቅርብ የተነቀለ ሽንኩርት ስለሆነ ለመላጥ ራሱ ብዙም አላደከመኝም። አያችሁት? በጣም ያምራል። እናንተም እንደዚህ እያደረጋችሁ አዘጋጅታችሁ ጊዜ መቆጠብ ይቻላል ማለት ነው። ሁልጊዜም ከምትልጡ በጣም ነው ደስ የሚለው ማለት ነው። አዘጋጅታችሁ ስታስቀምጡት እናንተም በዚህ መልኩ እያዘጋጃችሁ ሞክሩት ማለት ነው ውድ ፋሚሊዎች። እና አሁን ይሄው እዚህ ጋር ልቆጥር ነው ማለት ነው። እዚህ ጋር ቆጥሬ አስቀምጣለሁኝ ማለት ነው። ፍሬዘር አስገባለሁኝ እንደዚህ አድርጌ ከዛ በፈለግን ሰዓት እያወጣን መጠቀም ነው ማለት ነው። በነገራችን ላይ እንደዚህ ስራ ባለ ሰዓት ነው ልጭ አዘጋጅቼ የማስቀምጠው። ስራ ባለ ሰዓት ግን እሱ ቁጭ በመላጥ ራሱ በጣም ይከብዳል። ይሄ ያው ብዙ የከረመው ነጭ ሽንኩርት ስላላደለ አዲስ የተነቀለ ስለሆነ በጣም ነው የሚገራው ስላጣ ማለት ነው። እናንተ በዚህ መልኩ እያዘጋጃችሁ ተጠቀሙ ማለት ነው። ማዲያም ቤትም ሆናችሁ ያው እኛውን የምናዘጋጀው ሀገራችንም ቢሆን ደግሞ ለራሳችን እኛውን ስለሆነ የምናዘጋጀው እንደዛ እያደረጋችሁ እናንተም ጊዜን መቆጠብ ይጠበቅባችኋል ማለት ነው። እና አበረታቱኝ ውድ ፋሚሊዎቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።